ነፍሰ ገዳይ ስትለው ሰምቻለሁ። እሱ ግን ዋናውን ነገር ትቶ እኔም በሷ ጠረጠረኝ። ኤርሚያስ የሚባለው ነው እንደዚህ የምትለው? የምን ነፍስ መግደል ነው? ደግሞስ ማን የገደለው? እሱን እንኳን ማቀው ነገር የለም ጋሼ። ግን አምራንን ለልጆት ከመዳሩ በፊት ጋሼ ስለ አምራን ጠለቅ ብሎ ቢያውቁ ደስ ይለኛል። እሱ ከሷ ውጪ ሞቼ ይገኛሉ ካለ እኔ ጠልቄ ባውቃት ምን ዋጋ አለው? በኋላ ውርደቱ ለቤተሰብ ጭምር ነው ብዬ ነው። እሱስ ልክ ነህ። በሷ ምክንያት እኮ መዋረዳችን መስከረ ብለህ ነው። አንተስ ምን እያሰብክ ነው? ለምንድን ነው ወደ ቤት የማትመለሰው? አያስቡ ጋሼ፣ እኔ መውደቂያን እፈልጋለሁ። ለትንሽ ጊዜም ቢሆን ከአባቴ ጋር እኖራለሁ። ግን አይኔ ያየ አባቴን አሳልፌ ልሰጠው አልችልም ጋሼ። ስለ አባቴ የፈለከውን ማድረግ ትችላለህ።